ሶላት የሰገድኩኝ ሁሌም ይረሳኛል ያለሁበት ለምናልባት ብዬ 2 ረክዓ ጨምራለሁኝ። ይህ እንዴት ይታያል? ዱዓም አድርጉልኝ የሚል ነው። ይሄ ቢድዓ ነው። ዲን ላይ አዲስ ነገር መፍጠር ነው። የሸይጣንን ፍላጎት ማሳካት ነው። ሸይጣን በየጊዜው እየወሰወሰ ውዱ ያለን ውዱ የለህም እያለ በትክክል ሰግደን ሳለ አልሰገድክም ጨምረሃል አጉድለሃል እያለ ዒባዳ ላይ እጁን ጣልቃ ማስገባት የሱ ታዛዥ እንድንሆን ነው የሚፈልገው። ስለዚህ ሸይጣንን ማሳፈር የጥርጣሬን በር መዝጋት ነው። ወከዛሊክ በጀማዓ መስገድ ነው። ወስዋስን ለማስወገድ የሚረዱ ዝክሮችን ማለት ነው። በየጊዜው ውዱ አድሶ መፋቂያ ተጠቅሞ ሐሳብን ሰብስቦ ወደ ሶላት መግባት ነው። ወከዛሊክ ጭራሽ ግራ ከተጋቡ ረክዓን እየሰገዱ ሳለ በጣት መቁጠርና መሰል የሆኑ በር መዝጊያ መንገዶችን መጠቀም ነው። ለጥርጣሬ ብዬ 2 ረካ ጨምራለሁ ማለት የሰገዱት ስንት እንደሆነ ይታወቃል ማለት ነው። ወይላ 2 ረካ ጨምራለሁ አይባል። ስንት እንደሰገዱ ካወቁ ሸይጣን ስላጠራጠረን ብቻ አንድም ይሁን 2 ረካ መጨመር አይቻልም። ሐራም ነው፣ ወንጀል ነው። ዲን ላይ አዲስ ነገር መጨመር ነው የሚሆነው። 3 ነው 4 የሰገድኩት ብሎ የተጠራጠረ ሰው አልፎ አልፎ የሚፈጠር ጥርጣሬ ከሆነ 4 የሚለውን ትቶት እንደ 3 ቆጥሮ 1 ጨምሮ 4 አድርጎ በእርግጠኝነት ከዛ ስጁድ ሰህው ቢያደርግ ችግር የለው። ነገር ግን በቋሚነት ሁሌ ለጥርጣሬ ብቻ እያሉ 2 ረካ የሚሆን 1 ረካ መጨመር ሶላትን ማበላሸት ነው። ወስዋስ ከበዛ ይተዋል። ወስዋስ ከበዛ ይተዋል። ከሸይጣን የመጣ ስለሆነ ማለት ነው። ቦታ አይሰጠውም። አልፎ አልፎ የሚፈጠር ወስዋስ ጥርጣሬ ከሆነ ነው ሶላቱን አስተካክለን ስጁድ ሰህው የምናደርገው። በእንዲህ አይነቱም ሁኔታ ላይ አልፎ አልፎ የሚከሰተውን ጥርጣሬና ወስዋስ ላይ የጎደለውን ቁጥር እንጂ የምንጨምረው የግድ 2 ረካ አይደለም የምንጨምረው። እያንዳንዱ ሰጋጅ የሶላት ህግጋትን ሊያቅ ዲኑን ማስረጃን መሰረት አድርጎ ሊይዝና ሊያከናውን ይገባል። በግምትና በመሰለኝ ምንም አይነት እርምጃ ልንወስድ የተኛውንም ዒባዳ ልናከናውን አይገባም። ሌላኛው ጥያቄ ኮሶ ያስቸግረኛል፣ ውዱም አድርጌ ይወጣኛል፣ ውዱ ያበላሻል ወይስ ዝም ብዬ ልስገድ የሚል ጥያቄ ነው። ማንኛውም ከሽንት ወይም ከሰገራ መውጫ የሚወጣ ነገር ውዱን ያበላሻል። የኮሶ ተልም ከዚሁ የሚመደብ ነው። ስለዚህ እንዲህ አይነት ነገር የወጣው ሰው ቦታውን አጥቦ ውዱን አድሶ ሶላት መስገድ ይጠበቅበታል። በጣም በስቶ ካስቸገረና ምንም ፋታ የማይሰጥ ከሆነ የሶላት ወቅት እንደገባ አዳን እንዳለ ውዱ አድርጎ ሌላ ሰውነትና ልብስን እንዳይነካ መቆጣጠሪያ ነገር አድርጎ ፈጥኖ መስገድ ይቻላል። ለእያንዳንዱ ሶላት ወቅቱ ከገባ በኋላ ውዱ ከማድረግ ጋር ችግሩን ሙሉ በሙሉ ለማስወገድ ጥረት ከማድረግ ጋር ማለት ነው። የአመጋገብ ችግር ከሆነ ማይስማማ እንዲህ አይነት ችግር የሚያስከትለን ምግብ መተው፣ የውስጥ ችግር ከሆነም ሕክምና የሚያስፈልገው ከሆነም የጤና ባለሙያን አማክሮ ችግሩን ለማስወገድ ሙከራ ማድረግ ግዴታ ይሆናል። ሁሉም ተሞክሮ ምንም አይነት ለውጥ ከሌለ ልክ እንደ ሰለሰል በውል ነው የሚቆጠረው። የሽንት መንጠባጠብ ችግር ያለበት ሰው ለእያንዳንዱ ሶላት ወቅቱ እንደገባ ውዱ አድርጎ የሚችለውን ያክል ጥንቃቄ አድርጎ መስገድ እንደሚችለው ሁሉ እንዲህ አይነትም ቋሚ ችግር ያለበት ሰው አሊያ ደግሞ ችግሩን እስኪያስወገድ ድረስ ቢሰግድ ችግር የለውም። እንዲህ አይነት ችግር ያለበት ሰው ሌሎችን ከማሰገድ ሊጠነቀቅ፣ ሌሎችን አስቀድሞ ተከትሎ